የሆድ መነፋትን የሚያመጡ 5 ምግቦች። አንደኛ ባቄላና ምስር። እነዚህ ምግቦች በሚፈጩበት ጊዜ ከፍተኛ የሆነ ጋዝን ይለቃሉ። ሁለተኛ ስንዴ። ስንዴና ከስንዴ የሚሰሩ እንደ ፓስታና ዳቦ ያሉ ምግቦች በአንዳንድ ሰዎች ላይ የሆድ መነፋትን ያስከትላሉ። ይህም የሚሆነው ውስጣቸው በሚይዙት ግሉተን በተባለ ንጥረ ነገር ምክንያት ነው። ሶስተኛ አበባ ጎመንና ብሮኮሊ። እነዚህም በውስጣቸው የሚይዟቸው ስኳሮች የጋዝ ምርትን የሚጨምሩ ናቸው። አራተኛ ለስላሳ መጠጦች። ለስላሳ መጠጦች በሚመረቱበት ጊዜ በጋዝ ይሞላሉ። አምስተኛ የወተት ምርቶች። በወተት ውስጥ ያለውን ላክቶስ የተባለውን ስኳር መፍጨት የማይችሉ ሰዎች ወተት ሲጠጡ ሆዳቸው ይነፋል። በቀጣይ ቪዲዮ እነዚህ ምግቦች የሆድ መነፋት እንዳያመጡብን ማድረግ የምንችላቸውን ነገሮች እንመለከታለን። እናንተ የሆድ መነፋት የሚያመጣባችሁ ምግብ ምንድነው? ኮሜንት ያደርጉልን። ይህንን መረጃ አዘጋጀላችሁ ፕራይም ሄልዝ ሲሆን በቀላሉ ቤቶ ሆነው ስፖርት የሚሰሩባቸው ዘመናዊ የመሮጫ ማሽኖችና የስፖርት ሳይክሎችን አስመጥተናል። እዚህ ጋር የምትመለከቱት የመሮጫ ማሽን ለቤት ተብሎ የተሰራ ሲሆን 2.5 የፈረስ ጉልበት፣ 6 ሾክ አብዞርበር የተገጠመለት ሲሆን 18 ኪሎ ሜትር በሰዓት ፍጥነት መሮጥ ያስችላል። ከዛ በተጨማሪ 15 ዲግሪ ከፍ ማለት ይችላል። ኢንክሊኔሽን ዳገት መሆን ይችላል ማለት ነው። እዚህ ጋር የምትመለከቷቸው የሰውነት ማሳጀር አለው። 2 ባለ 1 ኪሎ ዳምቤሎች አብሮት አለው። ከዛ በተጨማሪ ደግሞ ለሲታፕ መስሪያ የሚሆን አብሮት የተገጠመለት ነው ማለት ነው። ይህንን የመሮጫ ማሽን መግዛት ከፈለጋችሁ ከኛ በ180 ሺህ ብር ብቻ ማግኘት ትችላላችሁ። ሌላኛው የስፖርት ማሽን ደግሞ እዚህ ጋር የምትመለከቱት የስፖርት ሳይክል ሲሆን ላዩ ላይ ሞኒተር አለው። ይሄ ሞኒተር ምንድነው የሚነግራችሁ? ምን ያህል ካሎሪ እንዳቃጠላችሁ፣ በምን ያህል ፍጥነት እየሰራችሁ እንደሆነ፣ ምን ያህል ኪሎ ሜትር እንደሰራችሁና ለምን ያህል ሰዓት እንደሰራችሁ ይነግራችኋል ማለት ነው። ይህንን የስፖርት ሳይክል መግዛት ከፈለጋችሁ ከኛ በ65 ሺህ ብር ብቻ ማግኘት ትችላላችሁ። ሁለቱንም አንድ ላይ ለሚገዙ ደንበኞቻችን ቅናሽ አለን። ስክሪን ላይ በተገለጹት ስልኮች ይደውሉልን። ቤቶ ድረስ ከነፃ ዴሊቨሪ ጋር የድርጅታችን ሰራተኞች አምጥተው ገጥመውና አጠቃቀሙን አሳይተው ያስረክቧቸዋል። ለተጨማሪ መረጃ ፎሎ ማድረግ እንዳትረሱ።